ሰላም ስለ ኢትዮጵያ ዝም አንልም። እንግዲህ ዛሬም በድጋሜ ወደ እናንተ መጥቻለሁ። ሰላም ውድ ኢትዮጵያውያን፣ በአማራ ክልል ላይ እየተካሄደ ያለው ጦርነት እጅግ በጣም አረመናዊ፣ ልክ የራሱ ህዝብ በማይመስል መልኩ ንጹሃንን በመድፍ በቢኤም በታንክ በተለያዩ ከባባድ መሳሪያዎች እየደበደበ ነው። የሚደርሰው ጉዳትም በጣም አሰቃቂ ነው። በህዝብ ላይ ነው የተነሳው። ፋኖን ማሸነፍ እንደማይችል የተረጋገጠ ነው። እነዚህ ፋኖ ማለት የሽምቅ ወይም የጎሬላ ፋይት ተዋጊዎች ናቸው። ግን ባለፈው በደጋዳሞት ከደረሰበት ሽንፈት 2-3 ጄኔራሎች፣ ኮሎኔሎች፣ ሻለቃዎች እና በመቶ አለቃዎች የሚቆጠሩ ወደ 10 እና በ10 በደርዘን የሚቆጠሩ አመራሮችን የያዘ እዝ ክፍለ ጦር ከተደመሰሰ በኋላ መንግስት ሽንፈቱን መቀበል አቅቶታል። ግን አሁንም የሚያመጣው ለውጥ የለም። አሁን ቢያንስ በሌተናል ጄኔራል መሐመድ ተሰማ ሌሎችም ብዙ በርከት ያሉ ጄኔራሎች የተሳተፉበት በአማራ ክልል በብዙ በተለይ በጎጃም እና በወሎ በወለጋም እንዲሁ በጎንደርም አካባቢ የጎጃሙ በጣም ይበረታል። እንዲሁም በአባይ ሸለቆ አካባቢ በመካነ ሰላም የሆነ ገዳም ላይ የሴት መለኩሳት በሚኖሩበት ገዳም ላይ በድሮን ተጠቅቷል። እንግዲህ የኦርቶዶክሳውያን ዝምታ እስከ መቼ አዶን እኔ እየገባኝ አይደለም። በዚህን ያህል ሞራላችን እንዴት እንደዘቀጠ በፊት በአርሲ በወለጋ በተለያዩ ቦታዎች ኃላፊነት የማይሰማቸው አካሎች እንበል ቤተክርስቲያንን አቃጠሉ፣ ምዕመናንን ገደሉ፣ ዋቴቨር ብዙ ማለት ይቻላል። በዘር ለይተው በማንነት ልጆችን ገደሉ፣ ህፃናትን፣ አሮጊትን፣ ሴቶችን ደፈሩ፣ አፈናቀሉ። ስቲል እስካሁን ድረስ የተፈናቀሉት በደብረ ብርሃን መጠለያ ካምፕ ውስጥ ይገኛሉ። ምንም አይነት መፍትሄ አላገኙም። እናም ያም በአርሲ በወለጋ የሚካሄደው ነገር ሁሉ የመንግስት እጅ አለበት የሚሉ በርከት ያሉ ድምጾች ይሰማሉ። እውነት ነው። ዛሬ ባስ ብሎ እንግዲህ ኃላፊነት የሚሰማው አካል ወደ መንግስት አቤት ኦርቶዶክሳውያን ድምፃቸውን ወደ መንግስት አቤት በሚሉበት ጊዜ ራሱ በመነኩሳት ላይ ምንም በማያውቁ በገዳማት ላይ እንደዚህ አይነት በድሮን ታርጌት የተደረገ ድብደባ በጣም ያሳዝናል። ወደ 8 እና 9 የሚሆኑ መነኩሳት ሞተዋል። የቆሰሉትም በዛው ልክ ናቸው። እንግዲህ ያው ምንድን ነው ያለው አማራጭ? ህዝቡ መቼም ህዝባችን በቃ ዛሬ እንደዚህ አይነት ነገር ሲሰማ እንደ አንድ ትልቅ ሰፊ ቁጥር እንዳላት ኦርቶዶክስ ቤተክርስቲያን በሌላ አካባቢ የሚኖረው በተለይ በርዕሰ መስተዳደሩ በአዲስ አበባ የሚኖረው ምዕመን በአጠቃላይ ግልብጥ ብሎ ያለማንም ቀስቃሽ ሆ ብሎ መውጣትና አመፅ ማድረግ ነበረበት። ግን አይዶን ነው። እኔ በጣም ትልቅ የሆነ ጥያቄ አለኝ። እኛ ኦርቶዶክሳውያን እምነታችን ምን ያህል ነው እንዲሁ ዝም ብለን ለሽብሻቦ ለማስመሰል እንጂ በትክክል የሆነ እምነት ያለን አይመስለኝም። እምነታችን አይዶን ነው። በጣም እምነት ቢኖረንና ጥሩ ልብ ቢኖረን እንደዚህ አይነት ነገር ሲፈጸም በቀጥታ ድምፃችንን ለማሰማት እንኳን እንወጣ ነበር። ግን ጸጥ ረጭ ራሱ መንግስት እንደዚህ አይነት ጥቃት ሲፈጽም ድምፃችንን አጥፍተን በጣም ያሳዝናል። ስለዚህ ህዝቡ ኢትዮጵያውያን በአጠቃላይ እንደ ሀገር ኢትዮጵያውያን አንድ አይደሉም። አንደኛ ህዝቡ አንድ አይደለም። ከ30 ዓመት በፊት የተሰራ የብሔር ፖለቲካ ህገ መንግስት ከፋፍሎታል። አንድ አይነት አቋም የለውም። ህዝቡ አንድ ሆኖ በአንድ ላይ መዝመት ማውገዝ አይችልም። ተከፋፍሏል። ለመንግስት ደግሞ ይሄ በጣም ከፍተኛ የሆነ አድቫንቴጅ ሰጥቷል። ጥሩ እድልን ፈጥሮለታል። እንደፈለገ ማድረግ የሚችልበትን አጋጣሚ ፈጥሮለታል። ይሄ ችግር ግን በአማራ ክልል ላይ ብቻ አይደለም ያለው። ከዚህ በፊት በትግራይ ሲደረግ ሁላችንም ብዙዎች ተባብረው ትግራይ ላይ ያን ሁሉ መከራ እንዲደርስ አድርገዋል። ገዳማት ሁሉ ሲወድሙ በጦርነት መካከል የሚፈጠር ነው ብለውናል ራሳቸው የኦርቶዶክስ አባቶችን ሳይቀሩና የምናውቃቸው ቀዳሚ ለቤተ ክርስቲያኗ ተጠሪ ናቸው የምንላቸው ሰዎች ሳይቀሩ ማለት ነው። ስለዚህ ያ ነው እንግዲህ መሰረተ ሲናድ ዝም ብለህ ያኔ አሁን የትኛው ቦታ የትኛው ላይ ትጸናለህ ትቆማለህ?
አሁንም ቢሆን ይሄ መንግስት እስካለ ድረስ በተደጋጋሚ እንደዚህ አይነት ነገሮች ይፈጠራሉ። ገና ብዙ ቤተክርስቲያኖች ሊፈርሱ ይችላሉ፣ ብዙ ውድመት ሊከሰት ይችላል። ነገር ግን ላንመለስ ወደፊት ቆርጠን ተነስተናል። መንግስት ከአሁን በኋላ ምንም አይነት እንጥፍጣፊ የቀሩት እንጥፍጣፊ እድሜ ናቸው፣ ይወገዳል። በቃ ትግሉ በዚህ ሊቆም አይችልም። መንግስት ግዙፍ ሰራዊት አስገብቷል። ግዙፍ ሰራዊት ማለት በቃ ታንክ፣ ዙ 23 ቢኤም፣ ድሮን እነኚህን ሁሉ እየተጠቀመ ነው። በአማራ ክልል ላይ ክላሽንኮፍ እና መትረጌስ ስናይፐር የያዙ ታጋዮች ጋር ነው እንግዲህ ይህን በየትኛውም በጦር ሳይንስ ወይም ስትራቴጂክ አዋቂዎችም ይህን ነገር ቢመልሱት መንግስት የሚጠቀመው እንዲሁ ዝም ብሎ ህዝቡን ለማሸበር ወደ ፈለገው ቦታ እየተኮሰ ንጹሐንን ከመግደል ውጪ በትክክል ታጣቂዎቹን ፋኖችን እያገኛቸው አይደለም፣ ሊያገኛቸው አይችልም። አሁንም ከፍተኛ የሆነ ውርደት ውስጥ ነው እየገባ ያለው። ያለ የሌለ እዞችን አሰልፎ የሄደበትን ብዙ በተግባር ፋኖ በተግባር እየማረከ እያሳየ ነው። እንግዲህ በተግባር መንግስት የሆኑ ነገሮችን እያደረገ ድራማ መስራት ይፈልጋል። ይሄ የታወቀ የተባነነ ነው ሁሉም የኢትዮጵያ ህዝብ ከካድሬ በስተቀር ማንም። ፋኖ ግን በተግባር የማረካቸውን ወታደሮች እያሳየ ነው ለዓለም ህዝብ። ፋኖ ይችላል በሚገባ ሪሊ ሊጨበጨብለት ይገባል። አሁን እንግዲህ ከህወሓት እነ ሞንጆሪኖ እነ ደብረጽዮን ብቻችንን አይደለንም፣ በፊት የተሸከምነው ብቻችንን ነበር። ዛሬ ግን ያ ወደኛ አፈሙዙን ያዞረው ኃይል ሁሉ አሁን ወደ 4 ኪሎ ነው አፈሙዙን ያዞረው። ስለዚህ የጋራ ጥላታችን ነው። ለሁላችንም፣ ለሀገራችንም፣ ለታሪካችንም፣ ለማንነታችንም፣ ለህልውናችንም በአጠቃላይ ይህ መንግስት መኖር መቀጠል የለበትም ብለዋል። በቃ ውድቀቱም አይቀር ነው። ስለዚህ መፈራገጡ አይቀርም። አሁን ዋይ ዋይ ማለቱ ያሳዝናሉ፣ የሞቱት ያሳዝናሉ። ምንም አንደኛ ይሄ ዋይ ዋይ ምናምን አይሰማም። ይሄ ያዞ እንባ ነው። በአጠቃላይ ኦርቶዶክሳውያን የሚያነቡት እንባ ያዞ እንባ ነው፣ ከልባቸው አይደለም። ከልባቸው ቢሆን ወጥተው ድምፃቸውን ያሰሙ ነበር፣ ሆ ብሎ ነበር በቁጭት። ማንም ሊያስቆሙ አይችልም ለወገን የሚቆረቆር ቢሆን። ግን የለም፣ ሁሉም አስመሳይ ነው። ስለዚህ ኢትዮጵያ ውስጥ ድሮም በአጠቃላይ በታሪካችን የምናውቀው በጥቂቶች ነው ለውጥ የሚመጣው። ህወሓቶች ጥቂቶች ነበሩ፣ ደርግን ያህል ነገር ገርስሰው ለ27 ዓመት ያህል ቆይተዋል። ያው ትክክል ያልሆነ ስራ ሰርተዋል። እንደዚህ አይነት የብሔር ህገ መንግስት አጽድቀው ለዚህ አድርሰዋል። እነሱም ራሳቸው ደግሞ ተቀጥቅጠውበታል፣ በመጨረሻ ተጎድተውበታል። ራሳቸው ያሳደጉት ውሻ ነካክሷቸዋል። አሁን ግን በድጋሜ ሁሉን ህዝብ አቃቅሮ እንደዚህ አድርጎትናል። አሁን ደግሞ በድጋሜ አንዱ ነው ይህን መንግስት መጣል አለባቸው ማለት ነው እንጂ ህዝብ ሆ ብሎ ህዝብ በአመፅ እንደ ሌሎች እንደ ጎረቤት ሀገሮች እንደምናየው ምናምን ህዝቡ ሞራል ኑሮት እንደዚህ አንዳንዴ ታሪካችንም እውነት እውነት ነው ወይ እያልን እንጠይቃለን። ያ ሁሉ ጀግንነት፣ ያ ሁሉ የሚነፋ በየመድረኩ በየእንትኑ የሚደሰኮረው ነገር ሁሉ ዜሮ ህዝቡ ውስጥ የለም። ተጨምቀው በጣም ጥቂቶች ናቸው። ስለዚህ አሁንም ህዝብ በቃ ህዝብን መተው ነው። ዝም ብሎ ይቀመጥ፣ እየተገፋ እየተፈናቀለ እየተራበ የመረጠውን አይነት መንገድ ይሄድ። በጥቂቶች ነው ለውጥ የሚመጣው፣ በጥቂቶች ነው። በፊትም ወያኔዎች ጥቂቶች ነበሩ። አሁን ደግሞ ልብ ያላቸው ወኔ ያላቸው ቁጭት የገባቸው ጥቂቶች መረው ታግለው ይሄ መንግስት ይገለብጣሉ በቃ። ስለዚህ ፋኖ በጣም እጅግ በጣም አስደናቂ ነው። ሁሉም እየተደመመበት ነው። ይሄ ሁሉ እዝ ገብቶ ምንም እንደውም የበለጠ ሌላ ቦታዎችን እየተቆጣጠሩ ነው። የሽምቅ ተዋጊዎች ናቸው። ዛሬ እዚህ ቦታ ዛሬ ፈረስ ቤት ቢኖር ነገዘኛ ቦታ ላይ ደጋዳሞት ባህር ዳር ሳይቀር ገብተው ይወጣሉ። በቃ ሽምቅ ተዋጊ እንደዚህ ነው። የመንግስትን ኃይል ማመናመን፣ በተለያየ ቦታ ላይ ቆረጣ እየገቡ ማዳከም። ስለዚህ አሁን መንግስት የሚያደርገው ምንድን ነው? አለኝ የሚላቸውን ቴክኖሎጂ ውጤቶች ነው እነሱ ደግሞ እንግዲህ አባቴ
ሆን ብሎ ገዳማውያኑን ለማሸበር ከዚህ በፊት ምሳሌ ምክንያት ሲያቀርብ በቤተ ክርስቲያኑ ውስጥ ይህን ያህል መሳሪያ እንደዚህ ተቀብሮ እንደዚህ ያገኘ እንደዚህ ያሰለጠኑ ምናምን ምክንያት ነች እቺ ምክንያት ነች። በአጠቃላይ ህዝቡን እርስ በርስ አቃቅሮ በትግራይ ውስጥ ያንን ያህል አክሱምን ሳይቀር የመታ መንግስት ነው። ስለዚህ አያስደንቅም። ዛሬ ገዳሞች ተመቱ፣ ምዕመናን ሞቱ፣ ያሳዝናሉ፣ ነፍሳቸውን ይማር። ነገር ግን የሚጠበቅ ነው። ሌላ ገና ብዙ አይደለም። እዛ አባይ ሸለቆ ላይ ያለ ገዳም፣ አዲስ አበባ ውስጥ ያለ ገዳም ቤተክርስቲያን ውስጥ ሳይቀር ሁሉ ብዙ ችግሮች ይፈጠራሉ። አሁን ነገሩ እየከፋ የማይቀር ለውጥ የኃይል ሚዛኑ እያጣ በመጣበት ወቅት አሁን ምን መምዘዝ ጀምሯል? የኦሮሞ አዲስ አበባ የኦሮሞ ምክክር ኮሚሽን በዚህ ያው ህዝቡን ከጎኑ ለማሰለፍ ነው። ዝሮ አሁን የሚጨመር ህዝብ የሚሰለፍ ህዝብ ሆሚል ህዝብ ከአብይ አህመድ ጋር ካሁን በኋላ የሚደመር ህዝብ ኖረ የማይደመር ህዝብ ኖረ ይዝንግለስ ትርጉም የለውም። ትግሉ ላይመለስ እሳት በእሳት ተቀጣጥሎ ወደፊት ተቃርቧል መጥቷል። ስለዚህ አሁን አብይ አህመድ ዛሬ ይህችን ካርድ መዞ የኦሮሞ አዲስ አበባ የኦሮሞ የሚላትን ጨዋታ አይ ቲንክ ትኩረት ሰጥታችሁ የምትነጋገሩበት ሰዎችም ብታቆሙ ይሻላል። አያስፈልግም። ሁሉም ራሱን አውቆ መቀመጥ አለበት። ነገ ለውጥ አይቀርምና ይሄ ሲንቦጫረቅ ሲያደርግ የነበረውን ነገር ሁሉ አንደኛ መማር ካለበት አሁን መማር አለበት። ከዚህ በኋላ እድል ሊሰጠው አይገባም። በህወሓት ጊዜ የነበረውን ታሪክ አውቆ ዛሬ ደግሞ እየሆነ ያለውን ነገር አውቆ ስለዚህ ነገ ምን ሊገጥመኝ ይችላል፣ እነዚህ ፋኖ ህወሓት መልሰው መምጣታቸው አይቀርም። ስለዚህ ዛሬ በዚህ በካድሬ ሆኜ በራሴ ህዝብ ላይ የማደርገው ነገር እንደዚህ የማደርገው በካድሬነት እንደዚህ የማደርገው በህዝብ ላይ እንደዚህ ይሄ ሁሉ ነገር ሊያስጠይቀኝ ይችላል፣ ነገ የት ነው ብሎ ሊያስብ ይገባል። እድሉን ካገኘ እንደምንም ብሎ ሾልኮ ወደ ፋኖች መቀላቀል፣ ካላገኘ ደግሞ ከሀገር የሚወጣበትን መንገድ ካሁኑ መፈለግ ብቻ ነው እንጂ ከዛ ውጭ እንዲህ በሰው ደም በአማራ ህዝብ ሰቆቃ ላይ ወይም በሌላ ህዝብ ሰቆቃ ላይ ሲሳለቅና አንተ ሲኖሮ ከዛ በኋላ አንገት ደፍቶ ማለፍ አይኖርም። የእጅህን ታገኛለህ። ፍትህ ይሰጣል፣ ለማንም ፍትህ ይሰጣል። ከዚህ ገዳይ መንግስት ጋር ሆኖ ባለማወቅ ሳይሆን እያወቀ ከዚህ መንግስት ጋር ሆኖ ባረመናዊነት ህዝብን ያስጨፈጨፈ ሁሉ የእጁን ማግኘት አለበት። በምህረት የሚባል ነገር የለም። ፋኖዎችም አሁን እያደረጋቸው ያላችሁ ጥሩ ነው። በተለይ ደግሞ አሁን ምርኮኛ ራሳቸውን ምንም አይነት ሳይዋጉ እንዳለ እጃቸውን የሚሰጡትን በትክክል በስነ ስርዓቱ ተንከባክባችሁ ወደሚፈልጉበት ቦታ ልታደርሷቸው ይገባል። በጦርነት መሀል ላይ የመጣውን ግን እድል አትስጡት። በቃ ይበቃዋል። ተመልሶም እድል ብሰጡት ተመልሶ መምጣቱ አይቀርም። ስለዚህ በጦርነት የኃይል ሚዛኑን አጥቶ የተማረከ አይ ቲንክ ማቆየት ያለባቸው አይመስለኝም። በስነ ስርዓት እጃቸውን ሰጥተው ግን እስከ ሙሉ ትጥቃቸው ወደ እናንተ የመጡትን ይፈልጉ ከእናንተ ጋር ይደመሩ፣ ባይፈልጉ ወደ ፈለጉበት ቦታ እንዲሄዱ ፈቀዱላቸው። እድልና ቻንስ መስጠት ያለባቸው በቃ ለነዚህ ብቻ ነው። ከዛ ውጭ በውጊያ ውስጥ ግን ራሱን ስቶ እንትላ ነው የራሱ ጉዳይ ነው። ሊማር ይገባል። ከማን ጋር እንደቆመ ከማን ጋር እንደተሰለፈ ሊያቅ ይገባል። ስለዚህ በጣም ያሳዝናል በአማራ ክልል እየሆነ ያለው ነገር። ዝሮ ግን ይሄ በቃ አሁን ኃላፊነት ማጣት ተስፋ መቁረጥ ነው እንደዚህ አይነት ነገር የሚያስደርገው በራስህ ህዝብ ላይ በራስህ በተለይ ደግሞ ከዚህ መንግስት ጎን ሆነው በቃ አሁን እኮ አንድ ጊዜ በቃ የበሰበሰ ምን አይፈራም ነው አላር በቃ በእንደዚህ አይነት መልኩ ነው እንግዲህ ያሉት ጄኔራሎቹም። አንደኛ ጄኔራሎቹ ምንም አይነት ስለ ሀገር አይደለም አሁን በፓርቲ ነው በአንድ ሰው ነው የሚመሩት እንጂ ስለገቡት ቃል ወይም ስለ ወታደራዊ በስነ ስርዓት ወታደራዊ እውቀታቸው የላቀ ሆኖ አይደለም ጄኔራልነት ማድረግ ያገኙት፣ እንዲሁ በስጦታ ነው የተሾሙት።
ማንም ወደፊት ሊቀበላቸውም አይችልም። በጀኔራልነት ሊያስቀጥላቸው አይችልም። ፊልድ ማርሻልም ዝም ብሎ የተሰጠ ስልጣን እንጂ 10 አለቃ መሆን የማይጋባው ሰው ነው ፊልድ ማርሻል የሆነው። ብርሃኑ ጁላ እየተንተፋተፈ ነው። አሁን የምንሰማው ነገር እንደውም በኢታማጆር ሹም ቢሮ ፊልድ ማርሻል ከፍተኛ የሆነ እርስ በርስ መነቋቆር ተፈጥሯል። መረጃ አሳልፎ የሚሰጣል እንደዚህ ያለ እንደዚህ ምናምን። የአማራ ተወላጅ የአገው ተወላጆች ብዙ ጄኔራሎች አሉ። እርግጥ ነው ብዙ ጀግኖች ናቸው፣ ልምድ አላቸው። ነገር ግን አሁን በራሳቸው ጊዜ ከዚህ መንግስት ጋር ተጣብቀው ከህዝብ ጋር መቆም ስላልቻሉ ውድቀታቸው በጣም የከፋ ነው የሚሆነው። በዚህ በጄኔራል በኮሎኔል ያሉ በተለይ በቃ ከተራ ወታደሩ በላይ በስልጣን ላይ ያሉ በአመራር ላይ ያሉ ኃይሎች አወዳደቃቸው የከፋ ነው። የትም መሄድ አይችሉም። አብይ አህመድ በስልጣኑ እንደማይደራደርና ሚሊዮን ሰው እንኳን ቢሞት ግድ እንደሌለው ተናግሯል። ይሄ እንግዲህ ሊሆን ይችላል፣ ሊሞትም ይችላል። ዝሮ ግን ሚሊዮን ሰው ቢሞትም ለውጥ ግን የማይቀር ነው። ያው ዝሮ ይሄ መንግስት እስካለ ድረስ መገደሉ አይቀርም። ስለዚህ ፋኖ የማይቀር ነው። በቃ ቁርጥ ነው። ወደፊት መጥቷል። ማንም ሊቀለብሰው በማይችል አይነት መልኩ ወደፊት መጥቷል። አንደኛ ደግሞ ፋኖ ልምድ አለው። በቃ ልምድ አካብቷል። አሁን ከትግራይ ጋር በተደረገው ጦርነት እንዲሁ ደግሞ የስነ ልቦና የበላይን ስለ ልቦና አለ፣ ሙሉ የሆነ ስለ ልቦና አለ፣ ታሪክ አለ፣ አርበኝነት አለ። ያ ተደምሮ በውጊያ ላይ ያሉ ፋኖች እስቲል እስካሁን ድረስ የመንግስትን ሰራዊት እየማረኩ እየታጠቁ ነው። ሰራዊቱንም እንደ ጉድ እየማረኩት ነው። በእነሱ ፊት የሚቆም ኃይልም የለውም መንግስት። የነበሩት ነባር ታጋዮች በህወሓት ቲዲኤፍ ጊዜ ደብረ ብርሃን ድረስ እየነዳ ሲያመጣል አልቀዋል። አንዳንድ ከጄኔራሎቹ በስተቀር ብቃት አላቸው ተዋጊ የሚባሉ በመቶ አለቃ በኮሎኔል ምናምን በሻለቃ የነበሩ አዋጊ እንግዲህ ከጄኔራሎቹ ከምን በላይ እነዚህ ናቸው። መሀል ውስጥ መቶ አለቃ፣ 10 አለቃ፣ ምክትል 10 አለቃ፣ 50 አለቃ፣ ሻለቃ፣ ሻምበል፣ ባሻ ምናምን በቀጥታ ትግል ላይ የሚሳተፉ ማለት ነው። እነኚህ በህወሓት ጊዜ ረሚም ሆነዋል፣ አልቀዋል። አሁን ላይ ያሉት ኮሎኔል አብይ አህመድ ያው ጠቅላይ ሚኒስትር ነው። እንግዲህ እነ ጄኔራል ታደሰ እና አበባው ታደሰ ትክክል ነው፣ እውቀቱ አላቸው፣ ጥሩ ናቸው እና አለምሻት ደግፌ። ነገር ግን አላማቸው በተሳሳተ መንገድ ለአንድ ፓርቲ ለአንድ ሰው እየታዘዙ ስለሆነ መከላከያው ትርጉም አጥቷል። ማንም ሳፖርት ሊያደርገው አይችልም። ስለዚህ ውድቀታቸው የማይቀር ነው እና በጣም አሳፋሪ የሆነ ውድቀት ነው። አንደኛ አሳፋሪ ኢትዮጵያ መከላከያ ሰራዊት አላት ማለት አይቻልም። እንደ ሀገር ደግሞ እና አብይ አህመድ እነ ሽመልስ አብዲሳ አይደለም እነሱ ህወሓቶች እኮ እንዲሁም በራሳቸው ጊዜ ነው። ህወሓቶች እንኳን በራሳቸው ጊዜ ወደውና ፈቅደው ነው የለቀቁት እንጂ እኮ ህወሓቶች በነበራቸው ሲስተም በነበራቸው ወኔ እንደፈለጉ ይህን ህዝብ እንደፈለጉት ዓመት ድረስ መግዛት ይችሉ ነበር። ግን ተታለው ያሳደግናቸው ልጆች እንደዚህ ያለ ብለው አሳልፈው ስልጣን እንደውም ለአማራም ሳይሆን ለእንደዚህ ለኦህዴድ አሳልፈው ሰጥተው እንደዚህ አይነት ነገር መጣ። ኢትዮጵያ ብሎ መጥቶ እንደዚህ ያልታሰበ ኦነግ ሆኖ አፍራሽ፣ ገዳይ፣ በራሱ የማይተማመን ነው። ይሄ ሁሉ ከራስ ኮንፊደንስ ከማጣት እኮ ነው። በራሱ ስለማይተማመን ኢትዮጵያ ሰላም ከሆነች አንድነት፣ ህዝብ መቀራረብ እንጂ እንደው እሱ እኮ እንዳለው ኢትዮጵያ እንዳለው በዛ ቢቀጥል ኑሮ አንድ አይነት ህብረት ይኖር ነበር። ነገር ግን ያው አቅም የለውም ደግሞ ኢትዮጵያን የመምራት። እንደዛ ከሆነ ደግሞ ህዝቡ አንድ ከሆነ ማስተዋል ከጀመረ ይሄ ሰውዬ በስልጣን ሊቀጥል አይችልም። ስለዚህ ያ ነገር እንትን ስላለው ፊውቸሪቲ ህወሓቶችንም ማጥፋት እንዳለበት አመነ። ከወዲሁ የሆነ ነገር እየተፈጠረ ማለት ነው። አማራንም ከዛ በኋላ እንደገና በህወሓት ላይ አዝምቶ መልሶ ፕሪቶሪያ ተስማምቶ መልሶ ከህወሓት ጋር ሆኖ ደግሞ አማራን እንውጋ። እዚህ ላይ ህወሓቶች በጣም አፕሪሼት የሚደረጉ ናቸው። አላማቸውን አካሄዳቸውን የሚያውቁ ናቸው። ልክ እንደ ፋኖ እንደ አማራው ኃይል እሺ ብለው ሆ ብለው አልሄዱም። አዎ
ኤርትራም የአማራ ኃይልም ተባብረው ወግተውናል ከአንተ ጋር ተደርበው። እኛ ግን ይህን ነገር አናደርገውም። አንደርስታንዲንግ በጣም የገባቸው ምንም ውጤት እንደማያመጣ ልብ አደረጉ። አንድ ህዝብ ነው ይህ ህዝብ፣ በድንበር የሚለያይ አይደለም። አንድ የተገናኘ አንድ እምነት አንድ አይነት የሆነ ህዝብ ነው። መለያየት የሌለበት ህዝብ አይደለም። ተነጣጥሎ መኖር እንደማይችል አወቁ። እሱ አሁን እግዚአብሔር ይመስገን አሁን ወሬውን ትታችሁ ህወሓቶችም በቀጥታ ወደ አክሽን መግባት አለባችሁ። ከዚህ በኋላ ጊዜ መወሰድ የለበትም። ወደ አክሽን ገብታችሁ በአንድ ላይ በህብረት መምጣት አለባችሁ። ማንም በፊታችሁ ላይ ሊቆም አይችልም። ኦነግም በዛ ጋር አለ። ከዛ በኋላ በስነ ስርዓት በውይይት ይህ የተገፋ ነው። ሁሉም ህወሓትም የተገፋ ነው። በአማራ ክልልም የተገፋ ኃይል ነው። በኦነግም የተገፋ ኃይል ነው። ስለዚህ እነኚህ ደግሞ አንዱ ነው መጥተው የተሻለ ነገር ይዘው ይመጣሉ የሚል እምነት አለኝ እኔ በበኩሌ። አምባገነንነት እንደማያዋጣ ደግሞ ለቀጣዩም ያስተምራሉ ማለት ነው። ኢትዮጵያ የተመቻቸ አይነት ስርዓት መንደፍ ትችላለች፣ ቁጭ ብላ ተመክራለች ያኔ። ያም ሆነ ይህ ግን ድሉ የማይቀር ነው። መንግስት እንደዚህ አይነት አረመኔያዊ እርምጃ መውሰዱን ይቀጥላል። አንደኛ መካሪ የለውም፣ የሚያስተውል ከውስጣቸው የለም። ምን እየሆንን ነው? ነገ ልጆች አሉን፣ ቤተሰብ አለን። ምንድን ነው ሊደርስብን የሚችለው እንደዚህን የምናደርገው ነገር የሚል የለም። እንዲሁ በታዘዙት መልኩ እንደዚህ አይነት ጭምልቅልቅ ያለ የጦር ወንጀለኝነት ውስጥ ይዘፈቃሉ። በኋላ መውጫው ማጥ ነው። ትግሉ እንደውን ላይ መለስ ካሁን በኋላ የደረገውን ምንም ማድረግ አይቻልም። ቤተክርስቲያን ይውደም፣ በቃ ምንም ማድረግ አይቻልም። አገር ሲኖር ነው፣ ሰው ሲኖር ነው ቤተክርስቲያን የሚኖረው፣ ገዳም የሚኖረው። ስለዚህ ነፃነት ሲኖር ነው። መጀመሪያ ነፃነት ይቀድማል። አዎ ሁሉንም። ስለዚህ ከእግዚአብሔር ጋር አሁን የፋኖ ትግል ወደፊት እየመጣ ነው። የማይቀር ለውጥ አለ እና አሁን ገዳም ፈረሰ እንደዚህ ያለ ብሎ ሆይ ማለት አያስፈልግም። ኦኬ እንግዲህ ስለ ኢትዮጵያ ዝም አንልም። በድጋሚ ደግሞ ተመልሰን የምንመጣ ይሆናል። ትግሉ ግን ወደፊት ይቀጥላል። ድል አይቀርም። የድል ችቦ የምንለኩስበት ጊዜ እስከ መስከረም ድረስ እንግዲህ አዲስ ነገር ይኖራል ብለን እንጠብቃለን። ሰላም።